ዛሬ ስለ አልቤንዳዞል ነው የምናየው ማለት ነው። ሶ አልቤንዳዞል የምንለው መድኃኒት እንግዲህ ለትላትል ከምንወስዳቸው መድኃኒቶች መካከል አንዱ ነው። ይህ መድኃኒት እንግዲህ ትላትልን የሚገድል አንድ ሄልሜንቲክ መድኃኒት ነው። ይህ መድኃኒት እንግዲህ ከ2 ዓመት በላይ ላሉ ልጆች ጀምሮ የሚሰጥ ሲሆን 400 ሚሊግራም በቀን አንድ ጊዜ እንዲወስዱ ይመከራል። ሶ ይህ መድኃኒት በሲረፕም በታብሌት ፎርም ተዘጋጅቶ ይገኛል። ለትላልቅ ሰው ሲሆን በቀን አንድ ጊዜ 400 ሚሊግራም ለ3 ቀን እንዲወስድ ይመከራል ማለት ነው። ከዚህ በተጨማሪ ይህ መድኃኒት የተለያዩ የአንጀት ትላትሎች ሊወሰድ ይችላል። ስለዚህ እንደ ሁኔታው አንድ ጊዜ ከሚታዘዝ ጀምሮ እስከ 1 ቀን ሊወሰድ ይችላል ማለት ነው አልቤንዳዞል። ይህ መድኃኒት በታብሌት እና በሲረፕ መልኩ የሚዘጋጅ ሲሆን በክኒን መልኩ የሚዘጋጀው ወይ በታብሌት መልኩ የሚዘጋጀው ተቆረጣጥሞ እንዲወሰድ ነው የሚመከረው። ምክንያቱም ተቆርጥሞ በሚወሰድበት ጊዜ መድኃኒቱ ሆዳችን ውስጥ ገብቶ የሚሰራበትን እድል እናሰፋለን ማለት ነው። ሶ አልቤንዳዞል መድኃኒት እንግዲህ ይህ መድኃኒት ሲወሰድ ከምግብ በኋላ እንዲወሰድ ይመከራል። አሊያም ደግሞ ቅባት ያላቸውን ምግቦች ከተመገበን በኋላ ብንወስደው ይመከራል። ሶ አልቤንዳዞል ጋር ተያይዞ የተለያዩ የጎንዮሽ ጉዳቶች አሉ። የማቅለሽለሽ፣ የመቁረጥ ነገሮች ሊኖሩ ይችላሉ። በተጨማሪም ደግሞ ከጉበት ጋር እንዲሁም ደግሞ ከደም ሴል ጋር የጎንዮሽ ጉዳት ስላለው እነሱን በላብራቶሪ ቼክ መደረግ ግዴታ ነው። ሶ ይህ መድኃኒት ለነፍሰ ጡር ሴቶች አይሰጥም። ልጆች ላይ ፊንጢጣ አካባቢ ማሳከክ እንዲሁም ደግሞ የመብላት አፒታይት የመቀነስ እንዲሁም ደግሞ የኪሎ መቀነስ ካለ አንድ ጊዜ በየ6 ወሩ ለፕሪቬንሽን ወይም ለዲዎርሚንግ መጠቀም ወይ መስጠት ይቻላል ማለት ነው። ይሄው ነው። ስላዳመጣችሁ እናመሰግናለሁ። እስቲ ዩቲዩብን ሰብስክራይብ አድርጉልኝ፣ እንዲሁም ላይክ አድርጉልኝ፣ ኮሜንትም ደግሞ ጻፉ። የሚያበረታታ ነገር if you have a question, suggestion, comment, welcome። ጥያቄ መጠየቅም ትችላላችሁ። አመሰግናለሁ። ቴንክ ዩ ባይ ባይ።